እውነት ስማችን ከህይወታችን፣ ቅጽላችን ከኑሯችን፣ መጠሪያችን ከዓላማችን አብሮ የተሰናሰለና ተዋህዶ የሚኖር ነው ወይ? እግዚአብሔር ከነሱ ጋር እንዳለ ሰምተናል፣ አብረን እንሄዳለን የምንባል አይነት ነን። ቀሚስሽን ይዙታል፣ ጃኬትን ይዙታል፣ ባክሽ እግዚአብሔርን አገናኝኝ ይሉሻል። ጥላሽ ሲያርፍባቸው ይፈወሳሉ፣ ነጠላ ይፈውሳቸዋል፣ ቃል ያጽናናቸዋል፣ ንግግርሽን ባያብሳል። ይህ ጸጋ አለው ወይ? ተጠብቋል ወይ ነው ወይስ? ሁለተኛ ስሙን አልቀየሩት፣ ጠብቀውታል። ስለዚህ ነፃ ወጥተዋል። ይህንን ስም አጽንቶ የያዘ ነፃ መውጣቱ አይቀር። ያልቀየረ፣ ያልተሸማቀቀ፣ ያልተሳቀቀ ነፃ መውጣቱ አይቀር። ይዘገያል እንጂ ነፃ መውጣቱ አይቀር። ይረፍዳል እንጂ ነፃ መውጣቱ አይቀር። ዘመን ይቆጠራል እንጂ ነፃ መውጣቱ አይቀርም። ትንሽ ጊዜ አንገት ዘለስ ያደርጋል እንጂ ቀና ማረጉ አይቀርም። ዞር ብለን ብናያቸው አስጨናቂዎቻችን የት ናቸው እስክንል ድረስ ጥቂት ጊዜ ብቻ ነው። ራሔል እስክታለቅስ ብቻ ነው። በሰማይ ያለው እግዚአብሔር የለም ወይ ብላ እንባዋን እስክትረጭ ብቻ ነው። እንባን ይረጩ ደግ ሰዎች እስኪገኙ እግዚአብሔርም ከዙፋኑ ፍርድ እስኪሰጥ ድረስ ብቻ ነው እንጂ ዞር ብንል ፈርዖንን፣ ቀና ብንል ባህሩን የማናይበት ጊዜ ይመጣል። መቼ? ነፃ ስንወጣ ምን አርገን? ስሙን አጽንተን ይዘን ሳንቀየር፣ ሳንወላውል፣ ሳንናወስ። በዚህ ከጸና ነፃ መውጣታችን እርግጥ ነው። ማስተማመኛችን ስሙ ነው። በቃ ይሄን በእርግጠኝነት ነው የምንነግራችሁ፣ ልናታለላችሁ አይደለም። ይሄን ይዘው ያልወጡ አልነበሩማ። ይሄን ጠብቀዋል። ስሙን ይዘው ጠብቀው። ሶስተኛ ቋንቋቸውን አልደባለቁ። ለሀገሩ እንግዳ ነኝ፣ ለሰው ባዳ ነኝ ብለው ተመሳስለው ለመኖር ቋንቋቸውን አልደበላለቁም። ጠብቀውታል ቋንቋቸው። ብዙዎች ጊዜን ለመምሰል ብለው እንዴት አድርገው ክርስትናቸውን ትተውታል። ወቅትን ጠብቀው ክርስቶስ ላይ ተቀማጥለዋል። ውሏቸው ሲቀየር አኗኗራቸው